ሰላም ዩቱብ፣ ዛሬ አድዋ ሙዚየም ተገኝተናል። አድዋ ሙዚየም ውስጥ ዛሬ ገብተን ያለውን ነገር አብረን እናያለን። ተከታተሉ። ትኬት እዛ ጋር ነው የሚቆረጠው ተብለናል። እዚህ አድዋ እዛ ጋር መሰለኝ ትኬት የሚቆረጠው። አንቺ ተፈተሽ ነው አይዛችሁ መጣችሁ ይበቃል ብሎ ስንት ብር ነው? መቶ ብራችንን ከፍለናል። አሁን ወደ ውስጥ እየገባን ነው። ይኸውናት ካሜራ ማለት ጋይስ ገና ዛሬ እየገቡ ነው። በዚህ ጋር ነው በዚህ ጋር ነው መግቢያው። ሳንገባ ልንወጣ ነበር። እዚህ ጋር መታችሁ ቡና ምናምን መጠቀም ትችላላችሁ። ስፒሪዝ ነው የሚመጣው። ስፒሪዝ ነው የምትሰራው። ጋይስ ውስጥ ሰልፊ ስቲክ ይዞ መግባት አይቻልም። ሰልፊ ስቲክ ይዛችሁ ገብታችሁ መቅረጻችሁ ግን በእጃችሁ እንደፈለጋችሁ አድርጋችሁ መቅረጽ ትችላላችሁ። ግን ሰልፊ ስቲክ ላይ ቁጭ አድርጋችሁ ምናምን መቅረጻችሁ። አሁን በእጄ ነው እየቀረስኩ ያለሁት። ወደ ውስጥ እየገባ ነው። ውስጥ ባዶ ነው ማለት ነው። ምንድን ነው የሆነ ነገር ይኖራል። ኦኬ እዚህ ጋር ሮል እያደረገ ታሪክን እያሳየ መሰለኝ። አሪፍ እንጂ አንድ ነው ራስን ችላባት የተሰራችው የመጀመሪያው አውሮፕላን። ኦኬ የመጀመሪያው አውሮፕላን ካሽ የመጀመሪያው አውሮፕላን እቺ በበረራ ቪዲዮ 1928 በኢትዮጵያ ነው። 1928 የመጀመሪያ ጊዜ በረራ ነው ልጅ አርገች። በጣም አሪፍ ነች። ታዲያ እንትን ለምታዩት ጋይስ እስቲ ትንሽ ላርግላችሁ። እጄ ነው በእናታችሁ አምራለች። አንቺ ካስ ሌላ ቦታ ነው ወደዛ እንንቀሳቀስ ትንሽ ይኖር ይሆን ነገር ወደ ውስጥ መግባት አይቻልም። በጣም ነው ያለው። ከዚህ ደግሞ ስታይ ወደ ነጋሪቱ ጋር ነው
ታች እየወረደ ነው። ከዛች ባንድ ግን በጣም ትልቅ ነው ጋይስ። ና በዚህ በኩል ይሄ ጋሻ ጋሻ አለ። ዝም ባርገን አላሳያችሁ ፌሎማ በአድዋ ጦርነት አገልግሎት የሰጡ ጦርና ጋሻዎች ናቸው እነዚህ። አድዋ ድል ላይ ነበሩ ጦርና ጋሻዎች ናቸው እነዚህ ጋይስ። በጣም የሚገርም ነገር ነው። ማስቲ ወደዛ ነች። እዚህ ጋር ከመጣችሁ ፎቶ መነሳት ትችላላችሁ። እዚህ ጋር ቁጭ ብላችሁ እነዚህኛዎቹስ ምንድን ናቸው? ያቸው እነዚህ ነው። በጣም ነው የሚያምረው። ምንድን እንደሆነ እስኪዩት። በአድዋ ዘመቻ ጊዜ ነው ደግሞ የሰጡት እነዚህ አገልግሎቶች። እቺ ጀለስ ከበሮ ነገር ነው የምመስለው። ከበሮ ነገር ነው የምትመስለው። ይህ ምንድን ነው? ዙምባራ ጥሩምባ ነው እባክህ የሚሆነው። ይህ ነው ጥሩምባ ማለት ጥሩምባ እንዴ? የቱ ይሄ ኦኬ። ክራርና ማሲንቆን እናውቃቸዋለን። እሺ እኔ ወደዚህ ጋር እነዚህስ ምንድን ናቸው? ንፍሮ መቀቀያ ውስጥ ንፍሮ መጭለፊያ፣ የእንጨት ጨፋ፣ ከእንጨት የተሰራ ነገራቸው የሚያምር ነገር አላቸው። የዕለት ምግብ መያዣ ናቸው እነዚህ። ወደ ጦርነት ጸዴ ናቸው። እነዚህም አሉ። የውሃና የቅመም መያዦች ናቸው እነዚህ ጋይስ። የውሃና የቅመም መያዦች ምናምን ናቸው። ጸዴ ነገር ነው። ስቲል የሚይዝ ቢሆን ኖሮ አሪፍ ነው። የሚይዝ ይመስላል። እነዚህስ ምንድን ናቸው? የውሃ መጠጥ ምናምን ናቸው እነዚህ ጋይስ። ያችሁ እነዚህ ምን ይሆናሉ? ለተለያዩ አገልግሎት የዋሉ ቁሳቁስ ናቸው እነዚህ። ለተለያዩ ነገር ነው ያሉት። እዚህ ጋር ምንድን ነው ይሄ? ነጋሪት ማለት ይኸው ናት ነጋሪቱ። እዚህ ጋር ነጋሪት አለ። ከዛ ደግሞ ከውጭ ያለውንም ቪው ከውስጥ ያለውንም ቪው ለማየት ከፈለጋችሁ ደግሞ እዛ ጋር ስክሪን አለ። እዛች ጋር የሌዲ ስክሪን አለ። እዛ ጋር ፎቶ መነሳት ትችላላችሁ። በጣም ጸዴ ነው። በጣም ጸዴ ነው። እዚህ ጋር ግን ምንድን ነው ያለው? እዚህ ላይ ካለ ላሳያችሁ ውስጥ የተጻፈ ነገር ካለ የለም፣ ምንም ነገር ያለ አይመስለኝም። ስፒድ እዚህ ጋር መጥቶ ነው መሰለህ እንትን ሲል ነበር ሲመጣ ነበር በእርግጠኝነት። ይሄ ነው የሚሆነው። ሌላ የለም በእርግጠኝነት። እና ሌላ የለም። ከዛ እዚህ ጋር ደግሞ የጦር መሳሪያዎች አሉ ጋይስ። የጦር መሳሪያዎች እነዚህ ጎራዴ፣ ጊሌዎች ምናምን ናቸው። አድዋ ላይ የተጠቀሙት አድዋ ጦርነት ላይ የተጠቀሙት። ያው እዚህ ጋር ደግሞ ሌላ ጋሻ ጋሾች ነው። ከድል ወደ ሰላም የአዲስ አበባ ውል ነው። እቺ ስዕል ጸዴ ነች። ጸዴ ስዕል ሸፍኛው ሊሆን ይችላል። እስቲ ዩቲዩብ ራሳያችሁ ሊሆን ይችላል። በጣም ነው የሚያምር። የአድዋ ድል መታሰቢያ ይላል። ሌላ መጽሐፍ ነገር ነው። እሺ እዚህ ጋር ጦሮች ምናምን አሉ። እስቲ ያለው ምን እንደሆኑ ደግሞ በደንብ ስፔሲፊክ የሚናገር ነገር እንሂድ እስቲ። የጦርና የወገብ ጭኖች
አሪፍ ናቸው። እዚህ ጋር ደግሞ መሳሪያዎች አሉ ጋይስ። መሳሪያውን እዩት። አድዋ ጦርነት ይህ ቆመ ጠብቅ ይሆናል የሚባለው ነው የሚሆነው። ጠመንጃ ናቸው። ጠመንጃ ይላል እዚህ ጋር የተቀመጠው ነገር የሚዘረዝር ብዙ ነገር አለ እዚህ ጋር ዘው መታችሁ ስታይ ተጠቅታችሁ ተማርከው ነው ጭራሽ ከጣሊያን የተማረኩት። እነዚህንማ በደንብ ማሳየት አለብን። በጣም ያበደ ነገር ነው። በጣም ነው የሚያምረው። ነጋሪቱ ነው ያበደ ነገር እዚህ ጋር ነጋሪቱ በጣም ምርጥ ነው። ከላይ ሆነን ብናሳያቸው አሪፍ ነው። እነዚህ አሳይታ ናቸው። ኦፍኮርስ እዩት፣ በጣም ነው የሚያምረው። ዲዛይኑ በጣም ጸዴ ነው። በጣም ጸዴ ዲዛይን ነው። የማልወጥባቸው ሰው ስላለ ነው። ሰዎቹን ላለማሳየት ፈልጌ በጣም ነው የሚያምረው። ወደዛ ናቸው እዛኛው ገባቸው። መልካም ምድሩ ነው የሄዱበት። ሸዋል ገበታ ይላል። ገደል ጦርነት የተካሄደበት መልካም ምድሩ ነው። በጣም የሚያምር እዚህ በረሃ ራሱ ያለ ራስ መንገሻ ራሱ ያነስ ራስ መንገሻ የሆነስ ነው። ተሳስቼ ነው በጣም የሚያምር አካባቢ የጦር አሰላለፍና ውጊያዎች ቦታ የሚያሳይ ሰሌዳ ነው። እዛ ጋር ደግሞ ያለው እዛ ጥግ ያለው ከላሳያችሁ ከታየ ዝም አድርጌ ላሳያችሁ። በጣም ብዙ ፎቶ ነው ያለው እና ሁሉም ሰው እያየ ለማየት እየሞከረ ታላቅታ እዚህ ጋር ፎቶ እየተነሱ ነው። እሺ ተመልሰን እንመጣለን። መልስ ማሳያችሁ ምንም ይልች በጣም ነው የሚያምረው። እዛ ጥግ ድረስ ነው ያለው አልባሱን ምናምን። ከዛ ደግሞ እዚህ ጋር የተለያዩ ስዕሎች አሉ እና እነሱን እናያቸዋለን። እስኪ እዚህ ጋር ያለውን አልባስ እንየው የማን እንደሆነ የማን አልባሶች እንደሆኑ እንያቸው። በጣም ነው የወታደር አለባበስ ያለው የአንበሳ ጎፈር ወይም ጸዴ ነው። ጸዴ ነገር ነው። የአንበሳ ጎፈር አንፋሩ፣ የአንበሳ ጎፈር ለምድ ዝናር አገማን ምን ግን ይሄና ዝናር ማለት ይሄ ሊሆን ይችላል። አስጎብኝ የለንም። ዝም ብለን እያየን በራሳችን ነው የምናየው። ያው አለባበሳቸው እንደዚህ አይነት ነገር ነበር። በጣም ነው የሚያምር። እዛ ጋር ደግሞ ጸዴ ስዕሎች አሉ፣ አሳያችኋለሁ። የጦር መሪ አለባበስ ነው። ዋና መሪዎቹ እንደዚህ ነው የሚለብሱት ጋይስ። የጦር መሪ ዋናዎቹ እንደዚህ አይነት አለባበስ ነው የነበራቸው። ያው ጎራዴ ነገር አላቸው ምናምን። ቀበቶ ነው የሚባለው እንዴ? ባለጌጥ አንበሳ ጎራዴ ዝናር ስለሆነ የሚጠሩት ይሄ ነው። ጎራዴ እዛ ጋር ትንሽ ይቀርባሉ። እነሱ ነው የሚላቸው እነዚህ ናቸው። ኦኬ ፈረሱ ላይ የሚሆነው ነው። የፈረስ እቃዎች ድልዳል አለ፣ ግላስ አለ፣ የደረት ጌጥ አለው። ለፈረሱ ነው። እነዚህ ነገሮች የፈረሱ ነው። እዚህ ጋር ደግሞ ሌላ አለባበስ አለ። ኦኬ ይሄ ደግሞ ጀግና ወታደር የሚለብሱ አለባበስ ነው።
የጀግና ወታደር አለባበስ ነው። ይኸው እዚህ ጋር ይሄ ጸዴ ነው። ይሄንን ያስለበሱት በእርግጠኛ ጀግና ወታደር የሚለብሰው አራቱ አደ ነው ምናምን ነው መሰለኝ። ይሄኛውም ያበደ ነው። ጸዴ ነው። ይሄን ነው ጀግና ወታደር የሚለብሰው። ሶስቱ ስንት ናቸው? አራቱ ሳይሆን ሶስቱ። ያኛው የፈረስ እንትን ነው። እነዚህ ሶስቱ የጀግና ወታደር ምናምን የሚለብሰው ልብስ። እዚህ ጋር የተለያዩ ስዕሎች አሉ። በዛን ጊዜ የተሳለ ይሆን አሁን ላይ የተሳለ ይሆን አላውቅም። ያው እዚህ ጋር ስዕሎች አሉ። ኦኬ እሺ። እዚህ ጋር ማገር ነገር ነው ያስተምሩ የአዲስ አበባ መፈራረም በጋራ ነው በተናጠል ደረጃ በጣም ተሽከርክራችሁ ከደከማችሁ ማለት ነው። የኢትዮጵያ ሉዓላዊ ምልክቶች ተማርተን ጋሻዎች ይሄ ደግሞ ምን አይነት ጋሻ ነው? በተጨማሪ የአዲስ አበባ የኢትዮጵያውያን ከጥንት ጀምሮ ለውጊያ የሚጠቀሙባቸው በተናጠል ደረጃ መካከል ጋሻ ሁሉም ኢትዮጵያዊ ተዋጊ ጋሻ ነበር። የኢትዮጵያ ወታደሮች ዋጋዋል በቃ አሪፍ ነው። ጨበጣ ውጊያዎች ጋሻና ራስን በጥሩ ሁኔታ ተጠቅሞታል። በተቃራኒ የጣሊያን ወታደሮች ጋሻ ስላልነበራቸው ለከፍተኛ ጥቃትን ተዳርገዋል። በመሆኑ በጋሻ ነው ጨርሱ ያሸኝ በጦርነቱ ጊዜ በጣም ነው ያምሩ። እነዚህ ሁላ እዛ ድረስ ጋሾች ናቸው። ነገርኳቸው ነገር ይሄ መድፍ በጣሊያን በአድዋ ጊዜ ከጣሊያኖች ተማርኮ የመጣ መድፍ ነው። ከጣሊያኖች ነው ተማርኮ የተወሰደ ይሄ መድፍ። ይኸው እዚህ ጋር ይላል። ይህ መድፍ በአድዋ ጦርነት ከጣሊያን የሰራዊት ተማርኮ የኢትዮጵያ ሰራዊት መልሶ የጣሊያን ሰራዊትን ያጠቃበት ጸዴ ነገር ነው። ይሄ እዛ ደግሞ እዚህ ጋር ደግሞ ምን አለ? ጀዝማች ኩምሳ አሁን ጨርሰን ወጣ ነው። ጀዝማች ለምን እንዝገው እንዴ? ገና ነው። አረ በጣም ብዙ ነው። እስከዛ ቅስማ መጥፋታችን ደሳችን ነው። ራስ ወደ ጉዱስ አለ ሌላ። እሺ 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 በስተቀኝ ሰው ማለት በስተቀኝ ሰው በዚህ በኩል አላየንም። እውነቷን ነው። አባጅፋር እንዴት አድርጌ ላሳያቸው? ይኸውላችሁ ጋይስ ወተናል። ውጭ ነው ያለን። ለምንድን ነው የሚቆሽሸው? ራስ ዳርኪ ሳለ ስላሴ የደጀን ሀገር አስተዳዳሪዎች ናቸው መሰለኝ እዚህ የተደረደሩ ፎቶዎች ነው። እዚህ ጋር ደግሞ ሌላ ጸዴ ስዕሎች አሉ። ያው ጀግንነት በንከብሰሩ ሴቶች የቆሰሉትን ሲንከባከቡና ለማሳየት የተነሳ ፎቶ ነው። እንደዛ ነው የሚሆነው። ኦኬ ሴል ነው ይቅርታ፣ ሴል ነው። በጣም በጠግቶ ፎቶ ነው ይመስል። ኦኬ ሽለላ ቀረርቶ ምናምን እንደሚባለው ሴቶች ናቸው እንደዛ የሚያደርጉትና ተስሎ ነው። ከዛ እዚህ ጋር ኦኬ ወደ ውጊያው ሲሄዱ ለማበረታታት የሰፈሩ ሰዎች ምናምን ድጋፍ ምናምን ሲሰጡ ነው የሚያሳየው ይሄ ስዕል። በጣም ጸዴ ነው። አንተ እንደዛ ታሰብኩትም እኔ። ኦኬ እዚህ ጋር ምን ማለት ነው? የሴቶች ሚና በአድዋ ጦርነት ጊዜ ነው። እሺ አያችሁ፣ ይሄኛው ፎቶ ማለት ነው። ለዚህኛው ፎቶ በጣም ወደዛ ነው ታያችሁ። ከዛ በኩል ምን ይላል? ስንት ነው ለአንድ ሰው? 150 ብር ማለት ነው። ለአንድ ሰው 150 ብር ነው ይተራል። ዝም በላችሁ ነውና ቼክ አድርጋችሁ ያላሳየኋችሁ ጋይስ እነዚህ ናቸው። በቃ እነዚህ ናቸው ይቀር በእርግጠኝነት ከዚህ ውስጥ የለም። በቃ ሌላ ያው እነዚህ አሉ። በቃ ዛሬ እዛ ውስጥ ምን ይኖራል እዛ?
እሺ ጋይስ የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ ሰብስክራይብ እያደረጋችሁ ጠብቁ። ቀጣይ እየሄድኩ እንዳሳያችሁ የምትፈልጉበት ቦታ ካለ ኮሜንት ላይ አስቀምጡልኝ። ፒስ